በዚህ ምድር ላይ ያልተበረዘ ያልተከለሰ ዋተር ዳውን ያልተደረገ ሃይማኖት የለም። አንድም መጀመሪያ ላይ የነበሩት አስተምሮቶች መጀመሪያ ላይ የነበሩት ጥንታዊ wisdom ማንነታቸውን ሳይቀይሩ አሁን እኛ ዘንድ ነው ብሎ ሊናገር የሚችል ማንኛውም ሃይማኖት የለም። ካለም በቅጥፈት በግብዝነትና በግራ ወይም ደግሞ በሌፍት በመንለው which is የኡነት የብርሃን ተቃራኒ በሆነ ፖዚሽን ላይ ነው which means ውሸት ማለት ነው። ውሸትና የውሸት ውልደት ነው። ሰው በቅጥፈት የቅጥፈት ሰለባ መሆኑን ረስቶታል ወይም ደግሞ ጭራሽም አልተገለጠለትም አያቀውም። ምን ማለቴ ነው? ሰዎች እኛ ሀገርም ጭምር በተለይ በእኛ ሀገር አሁን እኛ የሃይማኖቶች ሁሉ የበላይ ነን፣ እኛ ጥንታዊ ነን፣ እኛ በጣም ከሁሉ በፊት የነበርን ቀዳማዊ ነን ብለው የሚያወሩ ብዙሃን አሉ። በሃይማኖት ደረጃ ሌሎቹን ኢምፖርት ተደርገው የመጡ ይሄ ግን አገር በቀል የሆነ አድርጎ ነው የሚያየው። ይህ ሃይማኖት የአገራችን ማጆሪቲ ህብረተሰብ የሚከተለው ሃይማኖት ነው። የክርስትና ኦርቶዶክስ የሚባለው ማለት ነው። ይሄ ኦርቶዶክስ የሚባለው ክርስትና አገር በቀል እንደሆነ በኢትዮጵያ ውስጥ ራሱን ችሎ የበቀለ በኢትዮጵያ ውስጥ ከሌላ ቦታ ሳይሆን በዛው በአገሪቱ ውስጥ የበቀለ አድርገውና በጣም ጥንታዊያን ነን ሲሉ ምን ያህል ድረስ ነው የጊዜ ቀመሩ? በምን ያህል ወደ ኋላ ምን ያህል ጊዜ ሄደን ነው በዚህ ጊዜ ጀምሮ ነበር የሚባል ነገር በታሪክ አንፃር ማለት ነው ሲመጣ በጣም እንደውም early የሆነ ክርስትና የሚባለው ሃይማኖት እንዳለ early የሆነ ሃይማኖት ነው። early ሳይሆን በጣም ሌት ለማለት ነው። early ማለት አይደለም፣ የድሮዎቹ ናቸው early። ሌት ማለት ነው በጣም ሌት የሆነ ሌት ከመር ነው ወይም ደግሞ ዘግይቶ የመጣ ነው ማለት ነው። ስለዚህ ጥንታዊ አይደለም። እንዴት ነው ጥንታዊ ሊሆን የሚችለው? ጥንታዊ ለመሆኑ መጀመሪያ በዛ ታይም ትክክለኛው ይሄ የክራይስት ስቶሪ በነበረበት ሰዓት ላይ የነበረ መሆን ነበረበት። ነገር ግን የነበረ አይደለም። እንኳን የኢትዮጵያ ኦርቶዶክስ ሃይማኖት ቀርቶ በመድር ላይ ምንም ሃይማኖት የለም። አንድም ሃይማኖት የለም በዛሬ ጊዜ ኦሪጂናሊ የነበረውን ነገር ኦሪጂናሊ የነበረውን አስተምሮ ይዞ የመጣ የዘለቀ የለም። ብዙሃን በዚህ ክርክር ሊያመጡ ይችላሉ የተለያየ ምክንያቱም ህዝቡን ከኡነት አርቀውታል። ምክንያቱም ዓለም ለሰይጣን ተሰጥቷል። ለሰይጣን ተላልፎ ስለተሰጠ ሰይጣን በራሱ አሻራ ነው ይሄንን ዓለም የቀረጸውና ሰዎቹን ኢንዳክትሪኔት አድርጓቸዋል። በዛው በሃይማኖቶች ውስጥ ነው ያወራን ያለነው እና ህዝቡ ኡነት ራሱ ሲመጣለት ኡነትን የመግፋት ነገር ነው የሚታየው። ምክንያቱም የኤንሸንቶቹን ሲቪላይዜሽኖች ይሳደባሉ። ነገር ግን የራሳቸው ክርስትና ከየት እንደመጣና ከየት እንደተነሳ አያውቁም። የኢትዮጵያ ኦርቶዶክስ ተዋህዶ የሚባሉት ሪሊጂኖች የዚህ ተከታዮች ምእመኑ ማለት ነው አያውቅም ሃይማኖቱ ከየት እንደመጣ። ሃይማኖታቸውን ከየት እንዳገኙት አያውቁትም። እናም በጣም የሚያሳዝን ነገር ነው። ነገር ግን ጥንታዊ እንደሆኑና የጥንታዊነትን ሞገስ የተላበሱ አድርገው ነው የሚያወሩት። ነገር ግን ከክርስቶስ አስተምሮት በጣም ስቶ የወጣ ነው። ትክክለኛው ኤንሸንቱን ነው ያወራን ያለነው። የክርስቶስ አስተምሮት ስንል ምን ማለታችን ነው? ማን ነው ክርስቶስ? ክርስቶስ የምንለው ማን ነው? ይሄ ራሱ ክርስቶስ የምንለው ነገር ምንድነው? ኦሪጂኑ ብለን ከጠየቅን 2000 ዓመት አይደለም። ክርስቶስ የ2000 ዓመት ታሪክ አይደለም።
ክርስቶስ የ14000 ዓመት ታሪክ ነው። ምንድነው ሀፕን ያደረገው የዛሬ 14000 ዓመት? የዛሬ 2000 ዓመትስ ምንድነው ሀፕን ያደረገው? ኢቭን ታይም ላይ ነው አንደኛው ታይም ላይን ትክክለኛ ታይም ላይን አይደለም። ቀደምቱ ክርስትና ቤስ ያደረገበት ሪሊጅን የኤንሸንት ኢጂፕሽን ሪሊጅን ነው ወይም ደግሞ የኤንሸንት ኮሚሽንስ ዊዝደም ነው። በደንብ እዚህ ጋራ ልብ ልንለው የሚገባ ነገር አለ። በጥንት ዘመን የነበረው ግብጽና ዛሬ ላይ ያለው ግብጽ አንድ አይደለም። በፊት የነበሩት ህዝቦችና ዛሬ ያሉት ህዝቦች አንድ አይደሉም። አንድ እሱ ነው መታወቅ ያለበት። ሁለተኛ ክርስትና ራሱን ችሎ የበቀለ ራሱ በራሱ ኦሪጂናሊ የተፈጠረ አይደለም። ከክርስትና በፊት ክርስትናን የሚመስሉ ብዙ ሃይማኖቶች ነበሩ። ክርስትና በራሱ ኢትዮጵያ ላይ የበቀለ አይደለም። ኢትዮጵያ ውስጥ የገባው በአክሱም በኩል ነው። ይሄ ከውጭ የመጣ ነገር ነው። ነገር ግን ኦሪጂናሊ የነበረው አይደለም። ኦሪጂናሊ የነበረው ኦነሮች ነበርን። ኦሪጂናሊ የነበረው ክርስትና የኢትዮጵያ እጅ ያለበት ምክንያት ኢትዮጵያ ግብጽ የምንለውን ሲቪላይዜሽን የኮተኮተ ሀገር ነው። በሌላ ቋንቋ ኢጂፕት ውስጥ የነበሩት የኢትዮጵያ ህዝብ ነበሩ። ስለዚህ የኢጂፕት ትራዲሽን የኢጂፕት ሃይማኖት የኤንሸንት ኢጂፕት ወይም የኼም ሲቪላይዜሽን እያንዳንዱ ትሩፋት የኛ ፕሮፐርቲ ነው። ዛሬ ኢትዮጵያ የምንለው ራሳችንን የራሳችን ነው። ይሄ ነው ሊሰመርበት የሚገባው። ማንም ሌላ ህዝብ አይደለም። የናይልን ሲቪላይዜሽን የኮተኮተው ያመጣውና በናይል ሲቪላይዜሽን ገናናነት ስሙ የሚጠራው የኩሽ ልጆች ናቸው። ስለዚህ እያንዳንዳችን ኩሻይትስ ይመለከተናል ማለት ነው። ወይም ደግሞ አያገባኝም እስካላልን ድረስ ይሄ የግዴታ ጄኔቲክሊም የወረስነው ነገር ነው። እኛ አንፈልግም አይመለከተንም ብለን እስካልገፋነው ድረስ ይሄ የኛ ሀቅ ነው ብንልም ምንም ከንቱ ነገር ነው። ምክንያቱም ሀቅ ይሄ ነው። ግብጽን ያቆመው የኢትዮጵያ እንትን ነው። ከኢትዮጵያ የተነሳ ልኡክ ነው። አሳር የምንለው ወይም ደግሞ this በancient time የሲቪላይዜሽን ፋዘር ነው። ይሄ ሁማኒቲን ወደ መስመር ያመጣው የህጎች የፈጣሪ ህጎችን ዲቫይን ላ ወደ ሁማኒቲ ያመጣ በክርስትና ክራይስት የሚባለው ካሪስት የተባለው ሬዘሬክት ያደረገው ሞቶ የተነሳው የመጀመሪያው ታሪክ 14000 ዓመት በፊት የነበረው ይሄ ነው። በ14000 ዓመት በፊት ያ ማለት ረጅም ጊዜ ነው። ክርስትና ከመምጣቱ ከ12000 ዓመት በፊት የነበረ ኦሪጂናል የነበረ ስቶሪ ነው። ይሄ ነው ክርስትና። እያንዳንዱ ሃይማኖት እያንዳንዱ ፍልስፍና እያንዳንዱ ጥበብ ህክምና ምን የተነሳበት ምድር ማለት ነው። እና እንዳልኩት የኢትዮጵያ ልኡክ ነው ወደ ኢጂፕት ወደሚባለው ቦታ ኼም የሚባለውን ሲቪላይዜሽን ክሬት ያደረጉት የኢትዮጵያ ልጆች ናቸው፣ የኩሽ ልጆች። እያንዳንዱ ዛሬ ዓለም የኛ ነው ብሎ የማይመካበት እንትን የለም። አሜሪካ የሚባለው ሀገር የኛ ነው ብሎ የኤንሸንትን ኢጂፕት ፒራሚድ ራሳቸው ገንዘብ ላይ ያደረጉ ሀገር ናቸው። ሁሉም ኦብሰስድ ነው
ዌስት ኢስት ሁሉም ምክንያቱም ኢጂፕት የሲቪላይዜሽን እምብርት ነበረች ትክክለኛ ሃይማኖት ትክክለኛ ፈጣሪ የሚባለው ኮንሰፕት የመጣው ከዚህ ነው ትክክለኛው ሰይጣንና ፈጣሪ የሚባለው ይሄ ዳርክ ኤንድ ላይት የጀመረው እዚህ ነው ዛሬ እኛ ሁሉ በቃ ዓለም ደርሶበታል ጨበጠው የምንለውን ማንኛውም ነገር በዛ ጊዜ ነው ጀምበር የወጣው የነዚህ ነገሮች መኖር ማለት ነው ኑሯቸው መሰየማቸው የዛ ጊዜ ውጤት ነው ስለዚህ ምን ይያለን ነው ኤንሸንት ኢጂፕት ነው የክርስትና ቅድማያት የቅምቅም አያቱ ነው ስለዚህ ኢትዮጵያ ኦርቶዶክስ በሉት ሌላም ሪሊጅን ጥሩ ምንም አገር በቀል የለም ምንም ምክንያቱም ኦሪጂናል የነበረውን አይደለም ዛሬ ያዝ ነው ተለቋል እሱን ይዘን ቢሆን አገር በቀል ሃይማኖታችን ነው እንላለን አገር በቀል ሃይማኖታችን ማለት በእኛ አገር ውስጥ የመጣ የኛ የሆነ በራሳችን ብቻ እንትን ውስጥ የተጻፈ ወይም ደግሞ ኢቭን ዶግማው ዶክትሪኑ ምኑ የኛና በእኛ ትውፊት በእኛ ትሩፋት ላይ ተመሰረተ ማለት ነው ምን ለማለት ፈልጌ ነው ለምሳሌ ማብራሪያ ልንሰጥ እንችላለን አሁን ባልኩት እንትን ንግግሬ ላይ አብዛኛው ዓለም ለምሳሌ የህንድን ዓለም ብንወስድ ህንድ ውስጥ አማልክቶቻቸው ህንዳውያን ናቸው ራሳቸውን ነው የሚመስሉት ሴቪየራቸው ራሳቸውን ነው የሚመስለው ሌላ ኮልቸሮች ጋር ስንሄድ እንደዛው እያንዳንዱ አምላኬ የሚለው ራሱን የሚመስለውን ፍጡር ነው ነጮቹ የነጮቹ አምላክ ራሳቸውን ነው የሚመስለው እስያውያኖቹን የሚመስል አምላክ ወይም ሴንትራል ፊገር ወይም ደግሞ ሴቪየር ምናምን ማለት ነው ልክ አሁን በክርስትና ክራይስት እንደሚባለው በእነሱም እንደዛ ራሳቸውን የሚመስል ነው ነገር ግን ወደ ክርስትና ስንመጣ በተለይ ያሁን እኛም ሀገር በጣም ያለ የኛም ሀገር የተጠናወተውን የካልኒስት ማይንድሴት እንዴት እንደገባ ኢትዮጵያም ለማሳየት ጭምር ነው ይሄንን ማነሳው አገራችን ውስጥ እንዳለ አማልክቶቻቸው በሙሉ እነሱን አይመስሉም ነጮች ናቸው አማልክቶቻቸው በጭራሽ ከራሳቸው የራቁ ናቸው የኢትዮጵያን ህዝብ የሚመስል አምላክ አይደለም ኢትዮጵያ ውስጥ የሚመለከው ፎሬን የሆነ አምላክ ነው ወይም ደግሞ ይሄ አምላክ አገር በቀል አምላክም አይደለም ከውጪ የመጣ አምላክ ነው this is the fact በጣም ሊያመን በጣም ሊደብረን በጣም ሊሰማን ይችላል ነገር ግን this is fact ሐቅ ነው ይሄ ነው ሐቁ እኔን የሚመስል ወይም ደግሞ እናንተን የሚመስል አምላክ አይደለም ኢትዮጵያ ውስጥ አምላክ ተብሎ ይተባል ወይም ደግሞ የጌታ እናት የተባለችው ራሱ አቴቴ ወይም ደግሞ መዳና እሷ ራሱ ጥቁር አይደለችም ጥቁርነትን ተጸይፏል ይሄ ሀገር ማለት ነው ራሱን ማንነቱን የካደ ሀገር እንደሆነ የምናየው በዚህ ነው ራሺያ ምስጢሩን አውጥታለች ክራይስትና እናቱ ጥቁሮች እንደሆኑ ይሄ አሁን ትልቅ ነገር ስናት ቢግ ዲል ስናት ምናምን ብለው ሰዎች ይከራከራሉ this is እግዚአብሔር ነው መንፈስ ነው ምናምን ነገር ግን ኢየሱስ ክርስቶስ በስጋ ያልመጣ በስጋ ያልተራመደ ነው የሚል ካለ ኤንቲ ክራይስት ነው ይላል ወይም ደግሞ ክርስቶስ በመድር አልተመላለሰም የሚል የሰይጣን ነው መንገዱ ነው እንግዲህ ትርጓሜው ስለዚህ የሰይጣን መንገድ ነው ክርስቶስ ምድር ላይ አልመጣም ማለት አይደለ በሰው ፎርም አልኖረም ማለት ስለዚህ በሰው ፎርም ይያለ ምን ነበረ ራሺያ አውጥተዋለች ጥቁር ናቸው መላእክቱ ጥቁር ናቸው እያንዳንዱ ጥቁር ናቸው ብላ አወጣችሁ ዌስተርኑ ዓለም ለበርካታ አመታት ሲሸፍንና ሲደብቅብን ነበር ማለት ነው ማንነታችንን አምላካችን ራሱ ምን እንደሚመስል ነገር ግን መጽሐፍ ቅዱስ ላይ የአምላክን ማንነት ሬቨሌሽን ውስጥም ይናገራል የመሲህ ወይም ደግሞ የክራይስት አምሳል ምን አይነት እንደሆነ
ጸጉሩ እንደ በግ ለምድ እንደሆነ እንደ በግ ያ ማለት ጸጉሩ በኢትዮጵያ ውስጥ ክራይስት ወይም ጂሰስ ይሄ ነው ብሎ የሚመለከው ፎቶግራፍ የሲዛር ቦርጂያ እንደዛ አይነት አይደለም ማለት ነው ወይም ነጭ አይደለም ከለሩ ጥቁር ነው ኦሪጂናሊ የነበረው ክራይስት ይሄ ነው መልኩ ይሄ የሚካድ አይደለም የኛ ቃል አይደለም መጽሐፍ ቅዱስ ስክሪፕቸሮቹ ነው የሚናገሩት ነገር ግን ኢንስሌቨሮቹ ካለናይዘሮቹ ካለናይዝ ኢትዮጵያን ካለናይዝ ያረጉት በመንፈሳዊው ዘርፍ ነው በጦርነት በፊዚካል እንትን አገሪቷን እንትን ማለት ስላልቻሉ ማይንድ እና በምናብ በስፒሪት በኢሞሽኖ ደረጃ ነው ኮንትሮል ማድረግን ይፈልጉት እናም ያያረጉት ነው እና ህዝቡ ምእመኑ አልተረዳም ምእመኑ እንደተካዳ አልገባውም ሶስተኛው ትልቁ ፖይንት እዚህ ጋር እንዲሰመር ምፈልገው የዛሬ 700 ዓመት በፊት ኢትዮጵያ ውስጥ ትልቅ የመንፈሳዊ ክህደት ተፈጽሟል በዘመነ መሳፍንት ነገስታት በኩል ከሮምና ከተለያዩ የአውሮፓ ስቴቶች ጋራ የተደረገ ያልተቀደሰ ግልሙትና በመንፈሳዊ ደረጃ ያረከሰ ትውልድን ወደ ኋላ 700 ዓመት ቀንበር የጨመረብን በጀርባችን ላይ ይሄ ውል ነው ሮም ወደ ኢትዮጵያ መጥቶ ኢትዮጵያን መውጋት ይፈልግ ነበር ሮም ኢትዮጵያን መግዛት ጠቅልሎ እንደ ግዛቱ ማድረግ ይፈልግ ነበር ነገር ግን የኩሽ ምድር ለዛ እጅ አልሰጥም ብሎት ስለነበረ አክሱምን መቆጣጠር አክሱምን ማዳከም ከዛም በኋላ አክሱም ከወደቀ በኋላ በዘመነ መሳፍንት ነገስታት በኩል ወደ ኢትዮጵያ የሐሰት ዶክትሪን የሐሰት አስተምሮት ወይም በሌላ ቋንቋ የተበረዘ ክርስትና የቀጠነ ክርስትና የክርስቶስን ያንን ህይወት የሚሰጥ አስተምሮት አጥፍተው በራሳቸው የፖለቲካ አጀንዳ የራሳቸውን የፖለቲካ ምህዳር የሚያሰፉበትን መንገድ ነው የፈለጉት የኢትዮጵያ ነገስታቱ ስልጣናቸውን የሚያስቀጥላቸውን ገንዘብና መሳሪያ የተለያየ ነገር ከነዚህ ገዦች ለማግኘት የራሳቸውን ህዝብ እስከ መግደልና የነበረውን በዛ ዘመን የነበረውን እውነተኛ ቀደምት የነበረው ናሌጅ በርዘው ሽረው ዛሬ ላይ የኢትዮጵያ ህዝብን በጨለማ በደረቅ ዶግማ በባዶ ዶግማ ውሃ በማይቋጥር ዶግማ እውነተኛው ናሌጅ ደብቀውታል ማለት ነው ይሄ ሊሰመርበት ይገባል የኢትዮጵያ ህዝብን እየተጫወቱበት ያለው እስካሁን ድረስ የዛሬ 700 ዓመት የተደረገ ቁልፍ ታሪካዊ ምስጢር ነው ይሄንን ምስጢር በአደባባይ እንዲወራም አይፈለግም ስፔሻሊ ኢትዮጵያ ውስጥ ባለው ፕሪስቱድ ዛሬ ላይ የኢትዮጵያ የክርስቶስ ይሄን ቤተክርስቲያን እኛንን ዘቤ ቆምንለት የሚሉት አካሎች ይሄንን እውነት እንዲወጣ አይፈልጉም ነገር ግን ይሄ ታሪካዊ ክህደት ነው የኛ ቅም አያቶች በፊት የነበረ ታሪክ ነው በዛ ዘመን ጀምሮ ነው ከትውልድ በድንቁርና ቀንበር ወገባችን የጎበጠው ምክንያቱም የኛ አገር መጀመሪያ የነበረውን ኦሪጂናሊ የነበረው ነገር አስተፉን ዛሬ ያለው ኦሪጂናሊ የበቀለው ትክክለኛው እኛ ጋር የነበረው በእኛው መስክ በእኛው ቤት የነበረውን እውነት ሳይሆን ከውጪ ከሮም ጋር ሮምና የሮም ካለኒ በነበሩት በነ ግብጽ ጭምር
ወደ ሀገራችን የተሳሳተ ኢንፎርሜሽን ገብቶ ዛሬ ህዝቡ የማያውቀውን አማልክት ነው የሚያመልከው። ከየት ሃይማኖቱ እንደተነሳም አያውቅም። ክርስቶስ ኦሪጂናሊ የነበረውን ስለሻሩት ዛሬ ላይ ኮንፊውዝድ ሆኗል። ህዝቡ አያውቅም ምን እየተሰራ እንደሆነ። ዛሬ ላይ ያሉት የኦርቶዶክስ ተከታዮች የኤንሸንት ኢጂፕትን በጣም የሚያጠለሹ እንደ ሰይጣን የሚቆጥሩ የኢጂፕት ስልጣኔ ዛሬ እነሱ ከደረሱበት ያነሰና በጣም ታች የወረደ አድርገው ፒራሚድ የገነባን ሲቪላይዜሽን የሰይጣን እንትን ይላሉ። እንደ እግዚአብሔር ዕውቀት የለውም እንዴ? እግዚአብሔር እንደዛ አይነት ነገር መስራትን ለሰው አይሰጥም እንዴ? ለምንድነው ሰይጣን ብቻ ጥበብን የሚሰጠው እንዴ? እግዚአብሔር የለውም እንዴ ጥበብ? ምን አይነት ግብዝነት ነው? እኛንን የምናቀው እኛንን አውቶሪቲ ብለው የደመደሙ ናቸው። ነገር ግን በድንቁርና ቀንበር የዛሬ 700 ዓመት በራሳቸው ነገስታት የተካዱ ህዝቦች ናቸው። ይሄንን ሀቅ ራሱ ዛሬ መቀበል አይፈልጉም። ምክንያቱም ያን ያህል ነው ብሬን ዋሺንጉ ዳሜጅ ያደረጋቸው። ያን ያህል ነው ሳይኪያቸውን እስረኛ ያደረጓቸው። ነገር ግን ዛሬ ከቅጣት እሳት በፊት የምንናገር ድምጽ ነንኛ። ዛሬ ከቅጣት እሳት በፊት የምንናገር የመጨረሻው ድምጽ ነን ለሚሰሙ ጆሮዎች። ምክንያቱም ሰዎች እውነቱ ሊነገራቸው ይገባል። እውነቱን ሊያውቁ ይገባል። ምክንያቱም አብዛኛው ስላልተነገረውና ስላላወቀ ነው በዚህ መንገድ ውስጥ ሰምጦ ይቀረው። በሐሰት መንገድ ውስጥ፣ በተጣመመ መንገድ ውስጥ፣ በሮም አጀንዳ ሮም ለነፍሳችን የሚፈልገውን ኤግዛክትሊ የተመኙትን ነው ያገኙት። ክህደት ነው የተፈጸመበት። የኢትዮጵያ ህዝብ ኦሪጂናሊ የነበረንን ጥበብ ነው የተነጠቅነው። ተነጥቀን እሱን ዛሬ በባዶ ዶግማዳ ወይም ደግሞ በደረቅ ውሃ በማይቋጥር ቀዳዳ ባለው ሆል ባለው ዶክትሪን የተሞላ የተተበተበ ሐሰት ህዝቡን በትራዲሽን በባህል ብቻ በወግና በልማድ ብቻ ያሰረ ነገር ግን ክርስትና ይባላል ጨርሶ ከክርስቶስ መንገድ የራቀ ነው። ነገር ግን ኦርቶዶክስ ክርስትናን ብቻ አይደለም ሌሎቹም ጭምር ሌቦችና ገንዘብን የሚፈልጉ ቀማኞች ናቸው። ምእመናቸውን የሚያልቡ ደሃውን ህዝብ የሚሰርቁ ከደሃ ህዝብ የሚሰርቁ ናቸው። ሀፍረት የሌላቸው ሞራልስ የሚባል ነገር የላቸው። ምንም ሞራልስ የላቸው። እግዚአብሔርን የማይፈሩ ናቸው። ዛሬ በሐቅ እናገራለሁ። ዛሬ በእውነት እናገራለሁ። ዛሬ ስለ እውነት መሰክራለሁ። ምክንያቱም ህዝቡ ይበቃዋል። ህዝቡ በቃው። ህዝቡ በጣም ነው የተጨቆነው። ዛሬ ላይ ህዝቡ ቀንበሩ ይነሳለት። ዕውቀትን የደበቁበት ወየውላቸው ይላል መጽሐፍ ቅዱስ። ወየውላቸው ራሳቸው ስተው ሌሎችን የሚያስቱ ወየውላቸው ራሳቸው የማይገቡ ሌሎችን እንዳይገቡ የሚያደርጉ ይላል። በበሩ ማለት ነው። በእውነት በር ሌሎች እንዳይገቡ ወይ ራሳቸው አይገቡ ሌሎች እንዳይገቡ የሚከላከሉ ይላል። ኤግዛክትሊ ዛሬ የኢትዮጵያ ኦርቶዶክስ ቸርች ሌሎች ሪሊጅኖችም ይሄንን ነው የሚያደርጉት። ኦርቶዶክሲ ነው ይሄ ግልሙትና ነው። ይሄ ከባብላን ጽዋ መጠጣት ነው። የክርስቶስን ነፍሳት አደራ በሊታ ህዝቦቿ ዕውቀት የሌላቸው ቤተክርስቲያናቸውን ዲፌንድ ያደርጉ ይመስላችኋል። እውነትን ለእግዚአብሔር የቆሙ ይመስላችኋል። ነገር ግን የሚከላከሉት የሰይጣንን ሴራ ነው። ሰይጣን ያደረሰባቸው ያለውን እውነት ሲነገራቸው ነው የሚከላከሉት። ወይም በዕውቀት ላይ ተመስርቶ አይደለም የሚናገሩት። ዕውቀትን የሚናገሩትን የሚጠሉ ናቸው። የእግዚአብሔርን መንገድ የማያውቁ ናቸው። ብዙሃን በእውራን የሚመሩበት ሀገር ነው።
እውራንን የሚመሩበት ሀገር ነው። ጨለማ የዓለም ውራ ለዘላለም የሆነው ለዛ ነው። ምክንያቱም የዛሬ 700 ዓመት ላይ ሰይጣን እጁን አስገብቷል ሀገራችን ላይ። እንዳለ እውነትን ነው ከኢትዮጵያ ውስጥ ያወጡት። እንዳለ ማንነቱን እንዲረሳ አድርገው ይሄንን ህዝብ ማን ነህ አንተ የሚለውን ጥያቄ እንዳይጠይቅ እኔ ማን ነኝ ከየት መጣ ወዴት ነው የሚሄደው የሚለውን እንዳይጠይቅ ነው ያደረጉት። ተሳካላቸው። በአካል ግን አልቻሉም። በአካል ህዝቡን ማንበርከክ አልቻሉም። ነገር ግን በመንፈሳዊ በማይንድ ደረጃ በሳይኪ ደረጃ በዚህ ደረጃ ገብተው ኢትዮጵያ ላይ ይሄንን ማድረግ ችሏል። የመንፈሳዊ ክፍልን የሚመሩት ማለት ነው the dark lodge the black lodge ምንለው ሰይጣኒስቶቹ ማለት ነው በሌላ አጠራር። ስለዚህ ዛሬ የሃይማኖት መሪዎቹም ሰይጣኒስት ናቸው። ከነዚህ ሰይጣኒስቶች ጋር አብረው የሚሰሩ ናቸው። ነገር ግን ወደ ፐብሊክ ሲመጡ ወደ ፖልፒት ሲመጡ ወደ ህዝቡ ሲመጡ ራሳቸውን አሽቆጥቁጠው በሚያማምሩ ልብሶች በአልባሳት ቅድስናቸውን ፈጣሪን በጣም የሚያገለግሉ የፈጣሪ ስራን የሚሰሩ መስለው ነው የሚታዩት። ቅድስናን የተላበሱ ነገር ግን ስራቸው ሴራ ነው። ያቃሉ ብዙ ምስጢር ከህዝቡ የተደበቀ ምስጢር ህዝቡን እየካዱት እንደሆነ ህዝቡን እየተጠቀሙበት እንደሆነ ያቃሉ። ይሄ አልጠፋቸውም። ነገር ግን ሞራልስ የላቸው። ነገር ግን ነፍሳቸው ፍትህን አታውቅም። ነፍሳቸው ምንም አይነት ሀፍረት አይሰማትም። ምንም አይነት ነገር አይከነክናቸው። መንፈሳዊ ቃኤል ማለት እነዚህ ናቸው። ኢየሱስም ይናገራል በመጽሐፍ ቅዱስ the Christ ወዮላቸው ለእንደነዚህ አይነቶች ቅጣታቸው በጣም የከበደ ነው ይላል። ባይወለዱ ኖሮ ነበር የሚሻላቸው። አንገታቸው ላይ ወፍጮ አድርጎ ወደ ባህር ቢጥሏቸው ነው የሚሻለው ይላል። ዓለምን እንዳለ ዲሲቭ የሚያደርጉት ማለት ነው በእያንዳንዱ ሴክተር። ነገር ግን ዛሬ ሪሊጅን ላይ አተኩረን ነው የሀገራችንን ጉዳይ ስናይ ይሄ ሪሊጅን ከፖለቲካ ጋር እጅ ለእጅ ሆኖ ሲሰራ የነበረ ነው ላለፉት ዘመናት። ይሄንን ሃይማኖት ያልተጠቀመ በዚህ ሃይማኖት ተንጠላጥሎ ወደ ስልጣንና ወደ ተለያየ የፖለቲካ አጀንዳ ማስፈጸሚያ የተለያየ ነገሮችን ያልሰራ የለም። ስለዚህ ይሄ ሃይማኖት ተብዬ የእግዚአብሔርን ዓላማ አስፈጻሚ ነኝ በሚል ነገር ግን የሰይጣንን ዓላማ ነው በመድር ሲያስፈጽም የነበረው። መርደረር ነው፣ ገዳይ ነው፣ አፋኝ ነው፣ ጨቋኝ ነው። ከክፉ መናፍስት ከክፉ መንግስታት ከክፉ ሩለርስ ጋር ከክፉ አርካንስ ጋር የተሰለፈ ነው። ስለዚህ ዛፎች ሁሉ ፍሬ የማያፈሩ ዛፎች ሁሉ ይቆረጣሉ፣ በእሳትም ይጋያሉ። ስለዚህ አሁን ይሄ መልእክት ለሚመለከተው ሁሉ ከእግዚአብሔር ጋር እቃቃ መጫወት አንችልም። ከእግዚአብሔር ጋር አኩኩሉ መጫወት አንችልም። ከእግዚአብሔር ጋር ድብብቆሽ መጫወት አንችልም። ወይም ደግሞ ከትክክለኛው ካዝሚክ ጀስቲስ ጋር እኔ ግዴታዬን እናገራለሁ። ሰው ይቀበለው አይቀበለው የኔ ፈንታ አይደለም። ሰው ለራሱ መምረጥ ይችላል። ሰው ሰብአዊ ተደርጎ የተፈጠረ ሰው ህሊና ስላለው ነው፣ መፈተሽ ስለሚችል ነው፣ ማሰላሰልን ስለሚችል ነው፣ ማስተዋልን ስለ ተጎናጸፈ ነው። ነገር ግን ከዛ ከተዛነፈ አጸፋው የራሱ ነው። እያንዳንዳችን ለእያንዳንዳችን እንመልሳለን እያንዳንዳችን። ስለዚህ እኔ እንደ እውነት ኤጀንትነቴ መልእክቱን ማቀበል ነው ስራዬ። እናገራለሁ ኢትዮጵያ ላይ ትውልድን ያጠፋ ያለ ነገር አለ።
ለ700 ዓመት ቀንበር ሆኖ የከረመ ነገር አለ ሐሰተኛ ከክርስቶስ መንገድ ያፈነገጠ እምነት ማለት ነው ነገር ግን በክርስቶስ ስም ነው በድንግል ማርያም ስም ነው ነገር ግን ራሱን የማይመስሉ አማልክትን ነው የሚያመልከው ፎሬን አማልክትን ነው የሚያመልከው የሌሎችን አማልክት ነው የሚያመልከው ነገር ግን ኢየሱስን ከዛ ጋር ያስተያያል ኢየሱስን ከዛ ጋር ያወዳድራል የጥንታዊ አባቶቻችንን ማንነት የጥንታዊ አባቶቻችንን ስልጣኔ በደማችን ኮርስ የሚያደርገውን ያንን እውነት ይነቅፋሉ የግብጽ አማልክቶች ራ ማለት ሰይጣን ነው ራ ማለት እንዲህ ነው ራ ማለት እንዲህ ነው ምንም በማያውቁት የራሳቸው ሃይማኖት ግን እሱን ራሱኑ ሪፓኬጅድ ሪሃሽድ በሆነ መንገድ እንደ አዲስ ተፈብርኮ እንደተሰጣቸው ማያውቁም ክርስትና የሚባል ነገር የለም የግብጽ ሃይማኖት ነው ክርስትና የተፈጠረው ከግብጽ በግብጽና ለግብጽ ነው ምን ማለት ነው ኢየሩሳሌም የሚባል ነገር የለም ትክክለኛው ኢየሩሳሌም ኤንሸንት ኼም ኢጂፕት ነው አራተኛው ልናሰምረው የሚገባው ኢየሩሳሌም የሚባል እስራኤል የሚባል ነገር የለም ትክክለኛው ይሄ አገላለጹ እስራኤል አይሲስ ራ ኤል የኤንሸንት ኼም ነው የኤንሸንት ኼም ፓወር ነው አብ ወልድ መንፈስ ቅዱስ ማለት ነው ይሄንን ነው በክርስትና ውስጥ የምናገኘው እስራኤል የሚባል አገር ኤግዚስት አድርጎ ያቀም በታሪክ እስራኤል ህዝብ ነው ይሄ ህዝብ ደግሞ የአሳርና የአሴትና የሄሩ ህዝብ ነው ያ ማለት የክርስቶስ ህዝብ ማለት ነው ክርስቶስ ብለው የጠሩት ካሬስት ታሪኩ 14000 ዓመት በፊት በኤንሸንት ኼም ወይም በግብጽ በሚባለው ምድር የጀመረና በዛ ዘመን ዛሬ ልክ እንደዚህ ሃይማኖት ብለው እንደሚያደርጉት ሰዎች በዓላትን ያከብራሉ የተለያዩ ቀናትን የተቀደሰ አርገው ይቆጥራሉ ዛሬ በኦርቶዶክስ ሃይማኖት በሌላው የክርስትና ተከታዮችም መላእክት ቅዱሳን ጻድቃን እንደሚሉት እነዚህም በዛ ጊዜ ያውቁ ነበር ይሄንን የእግዚአብሔርና የሰይጣንን ጦርነት ያውቁ ነበር ይሄ ሁላ ነገር የመጣው ከዛ ከጥንታዊ ምድር ነው ዛሬ ላይ ክርስትና በራሱ እንደበቀለ ክርስትና ራሱን ችሎ መቆም እንደቻለ ወይም ክርስትና ከታሪክ በፊት ምንም ታሪክ ከክርስትና ውጪ ሌላ ምንም ታሪክ እንደዛ አይነት ስቶሪ ማለት ነው የሌላ አድርጎ በምንም በሂስትሪ ብንሄድ በምንም አይነት መንገድ ሎጂካሊ ሴንስ የማይሰጥ ነገር ኮንትራዲክት ማድረግ ማለት ነው አንድ ሰው ክርስቲያን ሆኖ የኤንሸንት ኢጂፕትን ሲቪላይዜሽን የኤንሸንት ኢጂፕሽን ትራዲሽንን መሳደብ መዝለፍ የራሱ ሃይማኖት ከየት እንደመጣ ምንጩ ሩቱ የት እንደሆነ ካለማውቅ ይሄ ማለት በጣም አላዋቂነት ነው የኛ አገር ህዝብ ደግሞ ከእውቀት ይልቅ በኢሞሽንና በስሜት የሚነዳ ህዝብ ነው እውነትን ሎጂክን አይፈልግም ስሜት ነው ምክንያቱም ዳስ ኤግዛክትሊ ሮም የሚፈልገውን ያገኘው ሮም የሚፈልገውን ያሳካው በዘመነ መሳፍንት ነገስታት በኩል በጉበኞች በኩል በሌቦችና በቀማኞች በኩል ይሄ በጣም መሪር እውነት ነው ማንንም በዚህ ደረጃ ይሄንን እውነት የተናገረም የለም የሚናገርም ካለ which is more power to you ነገር ግን ይሄ እውነት ነው ለዘመናትም ይሄ እውነት ነው ሊስተጋባ የሚገባው ልጆቻችን ሊሰሙት የሚገባው ምክንያቱም ዘጻአት አርነት ይወጣልናል ቀን ይመጣል ይሄ 700 ዓመት ያልቃል ኢትዮጵያ የተጫነባት ቀንበር ይረግፍላታል ነገር ግን በመንፈሳዊ ነው የሚጀምረው ምድራዊ ለውጥ የሚጀምረው መጀመሪያ መንፈሳዊው ሲጠራ ነው
ስለዚህ በመንፈሳዊው ደረጃ ነው እንቅስቃሴው የሚጀመረው። ኦሬዲ ተጀምሯል። እግዚአብሔር ይራመዳል ከህዝቡ ጋር። ይሄ በእግዚአብሔር ምክንያት የሆነ ነው። ይሄ እውነት የወጣው ወደኛ ማለት ነው። የተደበቀው ታሪካችን፣ የተካድነው ክህደት የት እንዳለን ዛሬ በደንብ ያየነው ነው። ፈራጅ እግዚአብሔር ነው። ጀስቲስ ክርስቶስ ነው። ይጠናቀቃል። ይሄም የሚጠናቀቀው በድል ነው። የእውነት ድል። እውነት ሁሉ በእያንዳንዱ ጆሮ ይገባል። ምክንያቱም ሐሰት የነገሰበት ሀገር ነው። ሐሰትን ነው እሽሩሩ እያልን ያለ ነው ሁላችንም። ምንም በማናቀው ከቤተሰባችን የወረስነውን ነገር ይዘን እሱን በማስቀጠል ያንን በጣም ዲፌንድ በማድረግ ለእግዚአብሔር ፌቨር እየሰራን ይመስለናል። ነገር ግን የተካድነው ሃይማኖቴ ብለን የምናምነው ነገር ማለት ነው ከምንም ነገራችን አይደንቲቲያችን አድርገን የምናየው ነገር ከምንም እውነት ጋር ግን የሚገናኝ ነገር አይደለም። የሮም ፋብሪኬሽን ነው። ሮምና የሮም ካለኒዎች አብረው የፈጠሩት ሴራ ነው። አሁን ከገባን ሊያናድደንና ሊያበግነን የሚገባው ነገር እውነቱ እንዴት ከኔ ተደበቀብኝ፣ እንዴት እውነቱን ከኔ ወሰዱት ብሎ ነው ሰው ሊናደድ የሚገባው። ሰው ሃይማኖቴ ተነካ ወይ ምናምን ይሄ እንደዚህ አይነት ኢጎ ሊፈርስ ይገባዋል። እንደዚህ አይነት ኢጎ እሳት ሊበላው ይገባል። ጉዳያችን ሊሆን የሚገባው እውነቱ ነው። እውነቱ ምንድነው የሚለው እውነቱ ምንድነው ሪያሊቲው የሚለው ላይ ነው ፎከስ ልናረግ የሚገባው። እንደ ህዝብ ነው የምናገረው። ሎጂክ ላላቸው ባላንስድ ለሆኑ ኢንቱዊቲቭ ለሆኑት ነው። በተለይ ደግሞ ሴቶች ምንድነው የምትሰሩት? እዚህ ውሏችሁ ከጧት እስከ ማታ የምትሄዱትን ቤተክርስቲያን ብላችሁ የምትመላለሱበትን ቦታ ምን እንደሆነ ታውቃላችሁ? መቅደሱ በአዲስ ኪዳን የትና ማን እንደሆነ ታውቃላችሁ? ሴቶቻችን ካልተቀየሩ ትውልዳችን አይቀየርም። በእናንተ እጅ ውስጥ ነው ይሄ ነገር ያለው። ምክንያቱም የሚመጣው የአኩዌሪያን ኤጅ የፌሚኒን ኤነርጂ ነው። ሴቶቹ ነው አክት ሊያደርጉ የሚገባው። ወንዶቹ ቁጭ በሉ እግራችሁን እጃችሁን አጣጥፉ ማለት አይደለም። ነገር ግን ሴቶች ኤጁኬትድ መደረግ አለባቸው። በጣም ተሸውደዋል። በጣም ሴቶች እነሱም ስለተሸወዱ ነው ሶሳይቲያችን እንደዚህ ሆነው። ምሳሌ ሆኑ እናቶች ያስፈልጉናል። እውነትን የሚናገሩ ሴቶች ብቅ ሊሉ ይገባል። ምክንያቱም የእናንተ ኃይል ነው ይሄንን የሚጥለው። ወንዶች ብቻቸውን ሊሰሩት የሚችሉት ነገር አይደለም። ስለዚህ ባላንስ ያስፈልጋል ማለት ነው። በማስኪሊንና በፌሚኒን ደረጃ በጾታ ብቻ ደረጃም አይደለም ይሄ ልናየው የሚገባው። ይሄ የኤነርጂዎች እንትን ነው። ማስኪሊን የምንለው ሎጂክ ነው። ፌሚኒን የምንለው ኢንቱዊቲቭ የሆነው ማይንድ ነው ወይም ኢንቱዊዥን ነው። ሁለቱን ነው ሮም የሰራው ሸፍጥ ዛሬ ህዝቡን ያጋደለ ብሬን ኢምባላንስድ የሆነ ህዝብ ያደረገው። የኢትዮጵያ ህዝብ ራይት ብሬን ኢምባላንስድ ያለው በጣም ሪሊጂታርድ የሆነ ህዝብ ነው። ሪሊጅንን እንደ badge of honor ወስዶ እግዚአብሔርን የረሳ ህዝብ ነው። ይሄ እውነት ሊነገረው ይገባል። ይሄንን እውነት ደግሞ የሚናገር ማንኛውም ሰው ሊመሰገን እንጂ ሊረገም አይገባው። ምክንያቱም የእውነት ኤጀንቶች ነን እኛ። እውነትን ነው እየነገርናችሁ ያለ ነው። ምክንያቱም ከጥፋት እሳት በፊት መደረግ ስላለበት። ሰዎች ከሰውነት ተራ የወጡበት ምክንያት መንፈሳዊ ረሃብ ላይ ስለሆኑ ነው። በመንፈስ በጣም የተራብነን በፊዚካሊ ከተራብነው በድርቅ በምን ከተጎሳቆልነው በላይ መንፈሳዊ ረሃብና መታረዝ ነው የደረሰብን እኛ ህዝቦች። በአንድ ዘመን የዓለም ቁንጮ የነበርን ህዝቦች ዛሬ የራሳችንን ማንነት ገፍትረን አዲስ ማንነትን እንድንላበስ የተደረገን በሮም በሆሩ ወይም ደግሞ በጋለሞታው ሮም እየገለሞትን ነው። መንፈሳዊ ግልሙትና እየፈጸምን ነው። ከፈጣሪ መንገድ ዘንበል ካልን ቆይተናል። ለዛም ነው ሲቹዌሽናችን እንደዚህ ነው።
ምክንያቱም እውነተኛውን ፈጣሪ የሚያመልክ ማን አለ በመድር ላይ? ሁሉም አውሬውን ተከተሉት ይላል። በአውሬውም ስራ እጅግ ተማርከው ሁሉም እንደ አውሬው ማን አለ ይላሉ ይላል። exactly that's what's happening ሀገራችን ላይ። አውሬው በሃይማኖት ውስጥ ነው፣ አውሬው በፖለቲካ ውስጥ ነው፣ አውሬው በትምህርት ውስጥ ነው፣ አውሬው በሁሉም ነገር ውስጥ ነው። በጤና ዘርፉ ብትሄዱ፣ በምግብ ውስጥ ብትሄዱ፣ አግሪካልቸር እና ምግብ በሁሉ ነገር ላይ ነው። ምንም ያልገባበት ነገር የለም። እንዴት ነው ታዲያ የኛ ሪሊጅን ከዛ ኢሚዩን ነው ብለን የምንጠራው? የኛ ሪሊጅን የጥንታዊው ነው። this is ግብዝነት ነው። ኢትዮጵያ ውስጥ ያለው ዛሬ ያለው የክርስትና ቨርዥን ኦርቶዶክስ የምትሉት ሌሎቹም ዛሬ ላይ በቅርብ ጊዜ ትላንትና ከትላንት ወዲያ የተፈበረኩ እንጂ ጥንታዊ አይደሉም። 700 ዓመት ዛሬ 700 ዓመት ገደማ ሃይጃክ የተደረገ ነገር ነው ይሄ ነገር። ስለዚህ ህዝቡ ሊያቀው የሚገባው ያ ነው። ኦሪጂናሊ በቃ ሊተራሊ ይሄ ዛሬ ኢትዮጵያ ላይ ምንም ኦሪጂናሊ የመጣ ነገር የለም። ዶግማው ምኑ ይመጣለት የነበረው የኢትዮጵያ ቤተክርስቲያን እስከ ንጉሱ መውደቅ ድረስ ከግብጽ ነበር። ግብጽ ምን አገባት ለኛ ለኢትዮጵያ? ይሄንን የምትነግረን you see colonize እየተደረግን እንደሆነ ግብጽ ምን ቸገራት ለኛ? ጳጳስ የሚመጣው ከግብጽ ነበር ለኢትዮጵያ ቤተክርስቲያን። ኢትዮጵያ የራሷ አይላትም ይሄ ምን ማለት ነው? ይሄ ማለት ሮም እጁ አለበት ማለት ነው። ሌሎች ፓርቲስ እጃቸው አለበት ማለት ነው። ስለዚህ ምንም አዲስ ነገር የለውም። ይሄ ከፀሐይ በታች ምንም አዲስ ነገር የለውም። የተበረዘ የተቀየጠ ሃይማኖት ነው። ሁሉንም ነው። አንድ ይሄንን ሃይማኖት ብቻ ክርስትናን ስፔሲፊካሊ የኦርቶዶክስ ክርስትናን ብቻ አይደለም፣ እያንዳንዱ የተበረዘ ሃይማኖት ነው። ሐሰት ነው። በሐሰት ላይ የተገነባ ነው። ባሽዋ ላይ የተገነባ ቤት ማለት ነው። ምንም እውነት የለውም። እውነትና ቋጥኙማ ትክክለኛው ክርስቶስ ነው። ስለዚህ ለምትሳደቡ የኤንሸንት ኢጂፕትንም ሱሜሪያን ሲቪላይዜሽንም አንዳንዶች መጽሐፈ ሄኖክን ምናምን አንብበው መላእክት የተባለ በሙሉ ለሰው ልጅ እርኩስን ያስተማረ ነው። የኤንሸንት ኢጂፕሽን ፌሮስ ጋድስ ምናምን የወደቁ አማልክት ናቸው ምናምን ብለው ሐሰተኛ ያ አይደለም ስቶሪው። መጽሐፈ ሄኖክ ላይ ወደቁ የተባሉትና የሰው ልጅ አንሴስተር ሲሆኑት አንድ አይነት አይደሉም። የወደቁት ሌላ ግሩፖች ናቸው። ሁማኒቲን ክሪኤት ያደረጉት ሌላ ግሩፖች ናቸው። ኤሎሂምና አንደኛው ደግሞ የሰይጣን ጭፍራ ማለት ነው። የሰይጣን ጭፍራ ወይም ሰይጣን የምንለውና ኤሎሂም የምንላቸው ጋድስ ማለት ነው። ኤንሸንት ኢጂፕት ላይ ነበሩት ኤሎሂም የምንላቸው ናቸው። እነዚህ ናቸው ለሰው ልጅ ሲቪላይዜሽንን ቀናውን መንገድ ህግጋትን የሰጡት። ካዝሚክ ህግጋትን ማለት ነው። ማአት የምንለው መጽሐፍ ቅዱስ ውስጥ ያሉት 10ቱ ትእዛዛት እያንዳንዱ ነገር በኤንሸንት ኢጂፕት ውስጥ የነበሩት ነገሮች ናቸው ወደ መጽሐፍ ቅዱስ የገቡት። ታሪኮቹ፣ ቦታዎቹ እያንዳንዱ ነገር ማለት ነው። ምንም ክርስትና ውስጥ ክርስትና በቀል አይደሉም። ክርስትና የበቀለው ከኤንሸንት ኢጂፕሽን ኦሪጂናሊ ከነበረው እንትን ነው። ናስቲሲዝም አሁን ኦሪጂናሊ የነበረው ክርስትና ማለት ነው። ናስቲሲዝም ኦርቶዶክስ ናስቲክ ቢሆን ጥንታዊ ነኝ ማለት ይችላል። ነገር ግን ኦርቶዶክስ ጥንታዊ አይደለም። ናስቲክ ስላልሆነ ጥንታዊ ሊባል አይችልም። ኦርቶዶክስ ኢምፖርት የተደረገ ነው የዛሬ 700 ዓመት። ናስቲኮች ደግሞ የዛሬ 2000 ዓመት የዛሬ 1800 ዓመት ገደማ የነበሩ ናቸው። እነዚህ ናቸው ኦሪጂናሊ ክርስቲያንስ የሚባሉት። በዛ ጊዜ ኢትዮጵያ ውስጥ የነበረው ክርስትና ትክክለኛው ነበረ ብለን ልናወራ እንችላለን። ከዛሬ 1800 ዓመት በፊት። ነገር ግን ከዛሬ 700 ዓመት በኋላ
ታሪክ ተቀይሯል። ስለዚህ የተበረዘ ታሪክ ነው ያለው። ሌላው ልናሰምርበት የሚገባው አምስተኛው ነጥብ የኤንሸንት ኢጂፕሽን አማልክት ሰይጣኖች አይደሉም፣ እርኩሳን አይደሉም። ነገር ግን የሂዩማኒቲ ancestors የሂዩማኒቲ ክሪኤተርስ ናቸው። እነዚህ አማልክት ከኛ ህይወት ጋራ ይያያዛሉ፣ ነቸር ይባላሉ፣ የካዝሚክ ፕሪንሲፕልስ ናቸው። ስለዚህ ትክክለኛው ፈጣሪም ትክክለኛው ክራይስትም ኤንሸንት ኢጂፕሽን ናቸው ማለት ኦሪጂናሊ የነበሩት ማለት ነው። ክርስትና ከዛ ይቀዳው ነው ሁሉም ነገር። ኢትዮጵያ ውስጥ ያለው የኦርቶዶክስ ክርስትናም ሌላውም ዓለም ላይ ተንሰራፍቶ የሚታየው ክርስትና እያንዳንዱ ያገኘው ካንሰፕቱን በራሱ በቅሎ በራሱ እንትን ብሎ አይደለም የመጣው ከኤንሸንት ኢጂፕት ነው። ስማቸውን የተኩት መጽሐፍ ቅዱስ ላይ አብርሃም፣ ይስሐቅ ምናምን የሚባሉት በኤንሸንት ኢጂፕት የነበሩ ካራክተርስ ናቸው። ንጉስ ሰለሞን የሚባል ኤግዚስት የሚያደርግ ግለሰብ የለም። ሰለሞን የሚባል ግለሰብ ኤግዚስት አድርጎ ያቅም የለም። ዳዊት የሚባል የለም። ነገር ግን ኤንሸንት ኢጂፕት ውስጥ የነበሩ ፈርዖኖች ናቸው እነዚህ። ሰለሞን ምናምን ገሌ ተብለው እንትን የተባሉት የፌሮ ሃውስ ወይም ሃውስ ኦፍ ፌሮ የሚባለው የዊዝደም ሃውስ ወይም የጥበብ ሃውስ ነበረ። መልከጼዴቅ ራሱ ከዚህ ከኤንሸንት ኢጂፕሽን ፌሮኒክ እንትን ጋር ይገናኛል። በዛ በኩል ነው ከኢትዮጵያ ጋርም የሚገናኘው። መልከጼዴቅ የሴለም ንጉስ ወይም ደግሞ ሴለም ማለት ሰላም ማለት ነው። የሰላም ንጉስ ማለት ነው። ፕሪንስ ኦፍ ፒስ ማለት ነው። ከክራይስት ጋር ይገናኛል። ይሄ ኤንሸንት ኢጂፕሽን ነው። ኢኒሺዬሽኖቹ ራሳቸው ፒራሚድ ስኩል ነበረ፣ የስፊንክስ ስኩል ነበረ፣ ኢኒሺዬሽን ነበሩ። ኢኒሺዬሽን ማለት ቬኑስቲክ ኢኒሺዬሽን የሚባል በኤንሸንት ኢጂፕት ጊዜ ያኔ የኤንሸንት ኢጂፕት ሲቪላይዜሽን በነበረበት ጊዜ ያ ማለት ኢትዮጵያ ገናና በነበረችበት ታይም ማለት ነው። በዛ ጊዜ እነዚህ ቦታዎች መቅደሶች ነበሩ። ፒራሚዱ እንደዛ፣ ስፊንክስ እንደዛ፣ ትምህርት ቤቶች ነበሩ፣ መንፈሳዊ ቦታዎች ነበሩ። በዛ ጊዜ ዛሬ ዓለም ደርሶበት የነበረውን ሁሉ ቴክኖሎጂ ሲቪላይዜሽን ሁሉ ነገር ዛሬ ዓለም ካለበት በጣም ብዙ እጥፍ ወደፊት የገሰገሰ እንትን ነው ይሄ ኤንሸንት ኢጂፕት። ስለዚህ ኤንሸንት ኢጂፕት የሰይጣን ነው ምናምን ይሄ ሐሰት ነው። እንደዚህ ብሎ የሚያወራ ዕውቀት የሌለው የዕውቀት ጥረት ያለበት ነው፣ ወይም ሪሰርች በደንብ ያላረገ ኮምፕሊት የሆነ ነገር ላይ ያልደረሰ ማለት ነው። ዝም ብሎ በኢሞሽን እና በተለያየ ሰው በሚያወራው እንትን የሚናገሩ ናቸው። በትክክል ስለ ኤንሸንት ኢጂፕት ታሪክ አጥንተው የኤንሸንት ኢጂፕሽያን እንትኖችን የተለያዩ ነገሮችን ጊዜ ወስደው ሪሰርች አድርገው አይደለም፣ በስሜት ነው። የኤንሸንት ኢጂፕት እንትን ሰይጣን ነው ምና ሰይጣን ነው አሙን ሰይጣን ነው ይላሉ። እንዴት ነው ይሄ ነገር? አሜን እኮ እያንዳንዱ ሃይማኖቶች ሁሉ አሜን ይላሉ ጸሎት ካረጉ በኋላ። ኢቭን እስላሞች ሁላ ሳይቀር አሜን ይላሉ። ክርስቲያኖች አሜን ይላሉ። ለምንድን ነው አሜን የሚሉት? አሜን ማለት የኤንሸንት ኢጂፕሽን እንትን ነው። ለምንድን ነው ታዲያ ኢጂፕትን አለመሳደብ ነው? ሰይጣኖች ናቸው ካልን ለምን ሰይጣኖች ናቸው እንላለን? መልሰን ደግሞ ኢጂፕሽን ወርድ እየተጠቀምን አሜን ጸሎት እንትን ከተባለ በኋላ አሜን ማለት የኤንሸንት ኢጂፕሽን እንትን ነው፣ ቢይንግ ነው። አሜን ራ the three amens የምንላቸው the first logos, the second logos, the third logos እንደምንለው ማለት ነው። the three amens ይባላል። ኦሳይረስ ራ ይሉታል። አብ ወልድ መንፈስ ቅዱስ። በግብጽ ውስጥ ኦሳይረስ ራ ነበር የሚባለው። በክርስትና አብ ወልድ መንፈስ ቅዱስ የሚባለው ኢቭን ከክርስትና ውጪ ሂብሩ የሚባል ቋንቋ ኤግዚስት ራሱ አላደረገም። ሂብሩ የሚባለው እንዳለ የኤንሸንት ኢጂፕሽን እንትንን ነው ካፒ ያደረጉት። የሄሮግሊፊክስ እንትንን ነው ሁሉን ነገር ነው ከግብጽ ወስደው ኢቭን ሂብሮቹ እነዚህ አይሁድ ነን ብለው ራሳቸው የሚጠሩት ያላቸው ጥበብ እነሱ እንኳን ከግብጽ የተወሰደ ከግብጽ የተቀዳ ነው። ምንም ኦሪጂናል የሆነ ነገር የለም። ክርስትና ኦሪጂናል አይደለም፣ እስልምና ኦሪጂናል አይደለም።
ጁዳይዝም ኦሪጂኑ አይደለም ምንም ኦሪጂኑ የሆነ ነገር የለም ስለዚህ አሁን እዚህ ጋር ሊሰመርበት የሚገባው ሌላው ስድስተኛው ነጥብ ኢትዮጵያ የስልጣኔ ምንጭ ነበረች በዛ በገናናው ጊዜ ማለት ነው በዛ በገናናው ጊዜ ደግሞ ኢጅፕትን ወይም ደግሞ ሄመን የመንፈሳዊ ሴንተሯን ያደረገችው በዛ ጊዜ ዛሬ መካ እንደሚባለው ዛሬ ሮም እንደሚባለው የሃይማኖት ሴንተርስ ማለት ነው የካቶሊኮቹ ሮም ነው አይደለ ቫቲካን የእስላሞች ሴንተር መካ እና በዛ ጊዜ የኢጅፕት እንትን ደግሞ የመንፈሳዊ መቀመጫ ነበር ኢትዮጵያ የምንለው ኔሽን ማለት የኩሽ ምድር ስለዚህ የኩሽ ፌሮዎች ናቸው ኤንሸንት ኢጅፕት ላይ የነበሩት የኤንሸንት ኢጅፕት ሩለርስ የነበሩት ማለት ነው which are the Ethiopians ስለዚህ ራስህን ነው እየተሳደብክ ያለኸው ማለት ነው ከገባ እንደዚህ ለምታደርጉ ግለሰቦች ሪሰርች ሰርታችሁ ብንም ሆምወርካችሁን እንዳልሰራችሁ ታስታውቃላችሁ whenever you speak negative ስለ ኢጅፕት ስለ ኢትዮጵያ ስለ ራስህ ነው ስለ ancestor ስለ ኩሽ ልጆች ነው እየተናገርክ ያለኸው ስለዚህ ራስህን አርም ራስሽን አርሚ እንደዚህ የምትሉ ሰይጣን ነው የኢጂፕሽን ፊሎሶፊ by the way ዮጋ የሚባለው ነገር ለክርስትና ብቻ አይደለም ኢጅፕት ያበረከተው ለህንዶቹም ራሱ ዛሬ ህንዶቹ ሂንዱይዝም የቡዳንትን ስቶሪ የተለያዩ እንትኖቹላ የኤንሸንት ኢጂፕሽን እንትን ነው ስለዚህ ኢጅፕት ለዓለም ያላበረከተው ነገር የለም ግሪኮቹ ከኢጅፕት ነው የወሰዱት ሮማውያኖቹ ደግሞ ከግሪኮቹ ነው የወሰዱት ግን ከየት ነው የመጣው ከግብጽ ነው የመጣው የግብጽን ነገር ነው ሁሉም ይዘው በዛ የራሳቸው ያደረጉት ክርስትናም ሮም ክርስትናን ክሬት ያደረገው የግብጽን ስቶሪ ወስዶ ነው የራሱ የግሉ ያደረገው እሱን ነው ከዛ ወደ ኢትዮጵያ አምጥቶ ዛሬ ህዝባችንን በጨለማ ውስጥ እንዲዳክር ያደረገው ስለዚህ ይሄ ነው ታሪካችንን ማወቅ ራሳችንን ማወቅ ኦፕሽን አይደለም ግዴታ ነው የተደረገውን ነገር ማወቅ ግዴታችን ነው አለበለዚያ ፍሬ ማያፈራ ዛፍ እንሆናለን ከዛም እንቆረጥና ወደ እሳት እንጣላለን ያ እንዳይሆን ግን ዕውቀትን እንድንሻ ነው ምክንያቱም ዕውቀትን ህዝቤ ዕውቀት ከማጣት የተነሳ ጠፋ የተባለው ትንቢት እየደረሰ ነው በእኛ ህዝብ የኛ ህዝብ ዕውቀት ከማጣቱ እየጠፋ ነው የእግዚአብሔር ንግግር ነው እኛ ህይወት ውስጥ እየተፈጸመ ያለው ዛሬ ስለዚህ ይሄ ሃይማኖት ብዙ ሴራን ይሰራው በፖለቲካው በኩል ሲጠቃ still to this day ሃይማኖቱና ፖለቲካ ተነጣጥለው አያውቁም to this day ይሄም ሀቅ ነው ዓለም ላይ የትም ሀገር የሚሰራ ነገር ነው ፖለቲካ ሃይማኖትና ገንዘብ ሶስቱ የዓለም unholy trinity ምንለው አብ ወልድ መንፈስ ቅዱስ እንደሚባለው አንደኛ government ነው ወይም politics ከዛ የዛ የpolitics ወይም government spouse ወይም ደግሞ consort ወይም ደግሞ አጋር religion ነው ወይም mind control ማለት ነው which is religare የነዚህ ውልደት ደግሞ የነዚህ የሁለቱ ልጅ ደግሞ money ነው ወይም finance ነው ገንዘብ banking ስለዚህ እነዚህ ሶስቱ አብረው ነው የሚሰሩት አይናችንን ዓለምን ብላይንድ ያደረጉት በዚህ በሶስቱ ነው በዚህ survival ብቻ humanity እንዲ which means በቤስ ሻክራ ከልባችን ወርደን እንድንኖር ማለት ከልብ ከወረደን human beings አይደለንም heart ሻክራችንን ካልደረሰን ማለት ነው ስለዚህ ያንን ነው ሮም እየተጠቀመ ያለው ሮም ተሳክቶለታል በመንፈሳዊው እንትን ኢትዮጵያ ላይ የሸረበው ሴራ ተሳክቷል ዛሬ ህዝባችን ያው slave ነው spiritually ማለት ነው knowledge እና wisdom ቦታ የለውም በኢትዮጵያ ውስጥ ዛሬ በዚህ ትውልድ ነገር ግን ያንን የመቀየር ስራ ነው ይሄ እንዴት ነው knowledgeን ወደ ራሳችን በመጋበዝ knowledge ትክክለኛው knowledge በመውሰድ ከኢሞሽን እና ይሄ እንደዚህ ምናምን
በስሜት በመናምን ከተነዳን እውነቱ ጋር እንደርስም ሐቁን ነው መቀበል ያለብን የሪያሊቲው ፋክት ምንድነው እሱን ከተቀበልን ቼንጅ ለማምጣት አይከብደንም ምርጫ ይፈልጋል አለበለዚያ ደግሞ ኮምፎርት ከሆነ የምንፈልገው ባለንበትም መቆየት እንችላለን ግን ኤቮሉሽን አይኖርንም እንደዛ ስለዚህ መልእክቴ ይሄ ነው ክህደት የተፈጸመብንን በደንብ አስምረን ልናቀው ይገባል ይሄ እያንዳንዱ ግለሰብ ሊረዳው የሚገባ ሐቅ ነው አለበለዚያ ይሄ የሚመጣው ኤጅ የሚመጣው አመት የሚመጣው ዘመን ለእንደዚህ አይነት ሰዎች ቦታ የለውም ይሄ በዶግማ ምናምን ልክ አሁን ኢትዮጵያ ውስጥ እየተደረገ እንዳለው አይነት አካሄድ አይቀጥልም that's not going to be the way ከዚህ በኋላ ለዛ ነው ይሄ አሁን ያለው ኤነርጂ የተለየ ኤነርጂ ነው የፓይሲስ ዳርክነስ እየተገለጠ ነው አኩዌሪየስ ከናሌጅ ጋር ነው ቫይብሬት የሚያደርገው ከሐሰትና ከብሊፍ ጋር ከእንደዚህ አይነት መንፈሳዊ መጭበርበር ጋር አይደለም ዲል የሚያደርገው ፒውር ናሌጅ ነው የሚፈሰው በአኩዌሪየን ኤጅ ማለት ነው ስለዚህ የዛ ኤጀንቶች ነን እኛ ለዛ ትልቅ ክብርና ምስጋና ለፈጣሪ እንሰዋለን ምክንያቱም በዚህ ዘመን ላይ አይናችንን ላበራ እኛም ደግሞ በተቻለን መጠን ሌሎች አይናቸውን እንዲያበሩ ነው ለመርዳት ነው የኛ ሮል ያና ያ ብቻ ነው ከዛ ውጪ ሌላ ምንም አላማም ኢላማም የለንም that's not our እንትን በዚህ ላይፍ ታይም ማለት ነው ይሄ ስራ ነው የላይፋችን የዚህ ላይፍ ታይም ቀመራችን መስመራችን ሌላ ምንም ነገር አይደለም ይሄ አሁን ያዝነውን ስራ አንግበን እስከ ግቡ ድረስ መሄድ ነው that's it ሌሎችም በዚህ ላይ ይሳተፋሉ አዳዲስም እየመጡ ነው ኒው ሄልፕ እየመጣ ነው ኪንግደሙ ዲቫይን ኪንግደሙ ፈጣሪ እግዚአብሔር መንፈስ ቅዱስ ከኛ ጋር እየተራመደ ነው አብረን ነው እየሰራን ያለ ነው ይሄንን ስለዚህ ኢትዮጵያ ላይ እንደገና ሪቫይቭ ያደርጋል ኢትዮጵያ በፊት which means ከዚህ ከጨለማ የኢትዮጵያ ልጆች ተወጣላችሁ ማለት ነው ይሄ ነው ቃል ኪዳኑ ከሰንሰለት ከመንፈሳዊ ሰንሰለት በጥሰን እንወጣለን that's the prophecy ስለዚህ ancient Egyptian gods ተመልሰው ወደ ምድራችን ይመጣሉ the Ethiopians እንደገና the kingdom of God ምድር ላይ ይገነባል ማለት ነው ስለዚህ አሁንም ለancient Egyptian gods አማልክት reverence እንሰጣለን አሁን እነሱ ታላቅ ነበሩ ዛሬም ታላቅ ናቸው ነገም ታላቅ ይሆናሉ ክርስትናም እያንዳንዱ ፍልስፍና ማንኛውም አይነት ዲሲፕሊን ከancient Egypt የመጣው ስለዚህ give credit where credit's due የሚባል አባባል አለ give credit where credit's due ክሬዲት መሰጠት ላለበት ክሬዲት መሰጠት አለበት ያ የሐቀኞች መንገድ ነው ስለዚህ ምንም ነገር ከስሜት አንፃር ሳይሆን ከሐቅና ከታሪክ አንፃር ነው ይሄ ነገር ምንናገረው ራሳችሁ የግል ሪሰርች አድርጋችሁ ወደ እውነቱ እንድትመጡ ነው መልእክታችን እናመሰግናለን